ከንግግር በላይ ገጸ ቁመና ብዙ ነገርን ያመላክታል። ሰው ያለ ቦታ፣ ቦታም ያለ ሰው ጥሩ መልክ፣ ጥሩ ገጽታ ሊኖረው እንደማይችል የከተማ ምግብ ዋስትናና ሴፍትኔት ፕሮግራም ጥሩ ማሳያ ነው። የከተማ ሴፍትኔት ፕሮግራም መነሻው በከተሞች በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን የተሻለ ህይወት እንዲኖራቸው መደገፍ ነው። ወልዲያ ከተማም የዚህ እድል ተጠቃሚ መሆን ከጀመረች 4ኛ ዓመቷን በማስቆጠር ላይ ትገኛለች። የፕሮግራሙ ተጠቃሚ የሆነችው ወልዲያ ከተማም ከኑሮ አንጻር 11388 የሚሆኑ ዜጎቿን በሰርቶ ለምግብ በተጨማሪ ገቢ ማስገኛና በህይወት ክህሎት ስልጠና ተጠቃሚ ማድረግ ጀምራለች። ከተማዋ አሉታዊ እድገቶቿን በመከላከልና በመቀነስ ለኑሮ ምቹና ተስማሚ አካባቢን በመፍጠር ረገድም ቀላል ግምት የማይሰጠውን የዘርፉን የልማት ስራዎች በመከወን ላይ ትገኛለች። ምንም እንኳ አይንን ከጥርኛ አፈር በቀር የሚያጠግባት የለም ቢሆንም ቅሉ ይህንን በጎ ጅምር መመልከት ለፍርድ አያዳግትም። ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ስለ ፕሮግራሙ ጠቀሜታ ከፕሮግራሙ ባለቤቶች መረዳት ይቻላል። ሴፍቲኔት ፕሮግራም በጣም ጠቃሚ ነው። በፊት የነበረኝ የቀን ስራ ነበር የምሰራው። እኛ በሴፍቲኔት ፕሮግራም ያገኘሁት ጥቅም በትልቁ ትምህርቱ ጠቅሞኛል። ትምህርቱ የገንዘብ አያያዝ ስርዓት ከነበረን ከገንዘብ አያያዝ ክህሎት ወደ ተሻለ ነገር እንድንለወጥ ትልቅ ግንዛቤ ፈጥሮልኝ የገንዘብ አያያዝን ስርዓት ለማወቅ ችለናል። በቤት ውስጥ የሚውሉ ስራ የማይሰሩ እናቶችን ወደ ስራ አሰማርቶ አሁን የንግድ ክህሎት የስራ ክህሎት ፈጥረው ትልቅ ስራ እየሰራና በገበያ ላይ የሚውል ህብረተሰብ ነው ያለው። እስካሁን በቤት የሚውሉ ነበሩና ትልቅ ጠቀሜታ አለ። ዛሬ የመጨረሻ የማጠቃለያ ምርቃን ተመርቀናል። ጊዜያችንንም ገንዘባችንንም በመቆጠብ ጋራንታችንን በትክክል በተሰጠኝ ስልጠና መሰረት ስራ ላይ በመዋል ከነበረ ላይ በመጨመር ዛሬ ላይ ስራዬን እየሰራው ልጆቼንም እያሳደኩ እያስተማርኩ እገኛለሁ። ሴፍቲኔት ፕሮግራሙን ጧት እንሰራለን። የተጨማሪ ገቢ ማስገኛውን ደግሞ ከሰዓት እየሰራን ባገኘነው የጋራ ሀብትና ካፒታል ከ1.1 በላይ አሁንም ደግሞ ለወደፊት በጋራ ሆነን ከመንግስት ብዙ ነገሮችን ጠይቀን ዶሮ እርባታ፣ ሀብት እርባታ፣ በግ እርባታ ወፍጮ ቦታ ስጡን እያልን አሁን ከተማ አስተዳደር እየጠየቅን ነው። በዚህ ሀብታችን ላይ ጨምረን ካለን ሀብት ደግሞ እየጨመርን የጋራ የልማት አምባሳደር ሆነን ዘላቂ ህይወታችንን እንመራለን የሚል አላማ ነው ያለን። በዚህ ፕሮግራም እየተለወጡ ያሉት ዜጎች ብቻ አይደሉም። ቀላል የማይባሉ የተቋማት ዙሪያና የከተማዋ ጎዳናዎችም ጭምር እንጂ በተቀናጀ ጥረት እንደ ሰው የተጎሳቆሉ ቦታዎችም ለውጡን መቀላቀል ጀምረዋል። ፕሮግራሙ የግቡን መስመር ጠብቆ መጓዙን ተጠቃሚዎች ገልጸውታል። የተቋሙ ኃላፊም ያለውን እንቅስቃሴ እንዲህ ያብራራሉ። እንደ ከተማ አስተዳደር ሁለት የምናስጠቅማቸው የምግብ ዋስትና ፓኬጆች አሉን። አንዱ አካባቢ ልማት ነው፣ ሌላኛው ደግሞ ቀጥታ ድጋፍ ነው። እንግዲህ ከእኛ ተቋም አንጻር በዋናነት ይዘን የምንሰራው አካባቢ ልማት ላይ ነው። አካባቢ ልማት አንደኛ ዙር ተጠቃሚዎች ነበሩን፣ አስመርቀናል። 580 የሚሆኑ ተጠቃሚዎችን አስመርቀናል። በሁለተኛ ዙር ደግሞ 870 የሚሆኑ ተጠቃሚዎች አሉን። እነዚህ ተጠቃሚዎች ግራንት ወስደው የራሳቸውን የስራ እድል ፈጥረው እየሰሩ ነው ያሉትኝ በተለያየ የስራ ዘርፍ። ይህም ከ91.9% የሚሆነው ወደ ስራ የተሰማራ ነው። ግራንት ከወሰዱት ውስጥ ውጤታማ ናቸው ብለን ገምግመናን። እንደ ተቋምም በዋናነት ምግብ ዋስትና የሚፈልገው ዘላቂ የሆነ የገቢ ምንጭ አግኝተው ቤተሰባቸውንና ራሳቸውን ከችግር እንዲያላቅቁ ይፈለጋልና ከምንረዳቸው እርዳታ ከሚሰጧት የወር ደመወዝ በላይ የምንሰጣቸው ደግሞ ግራንት በጣም አስፈላጊ ነው። እሱን ይዘው ወደ ስራ ገብተዋል። በከተማ ደረቅና ተፋሰስ ጥዲያት እያጠዲያን መንግስት የሚከፍለን ነገር አለ፣ ያው በወር የሚከፍለን። በሁለተኛ ደረጃ ደግሞ እንደ ሴፍቲኔት ጫካዎችን መንጥረን አፈር የሌላቸውን ቦታይ በይህ በተፋሰስ የነበሩ ቆፍረን ያወጣነውን ወደዚያ በመጨመር የተለያዩ ገቢዎች በማግኘት ጎመን፣ ሰላጣ፣ ቲማቲም እንደ ቃሪያ ያሉ ዘርተነ ያው የግል ደግሞ ተጨማሪ ገቢ አለነ። 2017 ጥር ወር ላይ ነው የጀመርነው። ከጀመርን አንስተን እስካሁን ድረስ ወደ 9 ወር አካባቢ ሆኖና እስካሁን ድረስ በግል
ተጨማሪ ገቢ 24410 ብር ወጪ አድርገን ወደ 88180 ብር ተቀማጭ አድርገናል ከግል ገቢ ማለት ነው። አረንጓዴ ውበትና ደረቅ ቆሻሻ ላይ እጅግ በጣም እንሰራለን። ተፋሰሶች ላይ እንሰራለን። ከደረቅ ቆሻሻ አንፃር እንግዲህ እንደ ከተማ አስተዳደር በተለይ ተፋሰሶች ላይ ያሉትን የደረቅ ቆሻሻ አሰባሰብና አወጋገድ ከሚመለከተው ተቋም ጋር በመሆን ከተማውን ውብ፣ ጽዱ፣ ማራኪ ለማድረግ እየተሰራ ያለበት ሁኔታ አለ። ጂኤምኤፍ ገቨርንመንት ማቺንግ ፈንድ ተጠቃሚ የሆኑት እጅግ በጣም ሙሉ ጊዜያቸውን ለስራ የሚያውሉ ታታሪዎች ናቸው። በአምስቱም የአካባቢ ልማት ፓኬጆች ስራዎችን ይሰራሉ። በተለይ ደግሞ ከገቢ ማስገኛ አንጻር እኛ እንደ ከተማ አስተዳደር ወደ 11 የሚሆን ሄክታር አለን። ይሄን 11 ሄክታር መሬት 8 ሄክታሩ በጤፍ የተሸፈነ ነው። ይሄ በጤፍ የተሸፈነ በቀጣይ እንግዲህ የማምረት አቅሙ ከ80 ኩንታል በላይ ጤፍ ይመረታል ብለን ተስፋ እናደርጋለን ማለት ነው። ከዛ ውጭ 2 ሄክታር በበቀሎ የተሸፈነ መሬት አለ። እንደ ግብርና የተጠናው ጥናት 1 ሄክታር ከ22 ኩንታል በላይ ያመርታን ተብሎ ስለሚወሰድ በዛ መንገድ 2 ሄክታር መሬት በበቀሎ አዝመራ የተሸፈነ ነው። 0.2 የሚሆን ደግሞ በሽንኩርትና በአትክልት ማለት ነው። እንደገና 0.5 ሄክታር አለ አረንጓዴና ባተር የተሸፈነ አለ። እንግዲህ እንዳጠቃላይ በከተማ አስተዳደር ያሉን መሬቶችን ውጤታማ አድርጎ በመምራት ረገድ ከዚህ በፊት የነበረው ተቋማቶቹም ለምንም አይድል የሆኑ መሬቶች ናቸው የነበሩት። አሁን ግን አይድል የሆኑ መሬቶችን እየተፈለገ የሴፍትኔት ተጠቃሚው በዚህ መንገድ እያለማቸው ነው ያሉት። በቀጣይም ተቋማትን ጠርተን አነጋግረናል። እንደ ጠቅላላ አመራርም ተልእኮ ወስደናል። እንደ ከተማና መሰረተ ልማትም ሌሎች መሬቶችን ጭምር በዚህ መንገድ ውጤታማ መሆን የሚችሉ ከሆኑ እንሰጣለን ብለው ቃል ገብተውልናል። በተያያዘ ሁኔታ በከተሞች ልማታዊ ሴፍትኔት ፕሮግራም የሚሰራው አነስተኛ መሰረተ ልማትም ከተማዋን ተጠቃሚ አድርጓል። በዚህ ዘርፍ የሚሰሩ የማህበረሰብ ተኮር ተግባሮች ምን እንደሚመስሉ ባለሙያው ያስረዳሉ። እንግዲህ የፕሮጀክት ይዟቸው ከመጡ እድሎች መካከል አንዱ አነስተኛ መሰረተ ልማት አቅርቦት ነው። እንግዲህ እንደምታዩቸው ጤና ጣቢያውን ጨምሮ 4 ብሎክ ትምህርት ቤቶችን ገንብቶልናል። 2 ብሎክ ጤና ጣቢያዎችን ገንብቶልናል። 10 ክፍል ሽንት ቤትና ሻወር መጸዳጃ ቤቶችን ገንብቷል። 4 ክላስ ሸዶችን ገንብቷል ማለት ነው። ስለዚህ አጠቃላይ ወደ 46 ሚሊዮን ብር የሚሆን ካፒታል በጀት ይዞ መጥቶ እነዚህን ተቋማቶች ገንብቶልናል ማለት ነው። ለወደፊትም አሁን የምንሰራቸው አነስተኛ ድልድዮች አሉ። እንዲሁም ተጨማሪ የስራ እድል መፍጠሪያ የሚሆኑ ሸዶችን አሉና እነዚህን እድሎች ነው ተጨማሪ ይዞልን የመጣው ማለት ነው ፕሮጀክቱ። እነዚህ እንግዲህ እንዲያያቸዋቸው ለአካባቢ ልማት ትራንስፈር የሚደረግላቸው ብር አለ። ያም ጉልበት ሆኖ ለማህበረሰቦቹ ከሚከፈለው ብር ላይ 29% ተጨማሪ በጀት ይዞ ይመጣል ማለት ነው። ይህ 29% ማለት ምንድነው? እነዚህ ድሃዎች የሚጠቀሙባቸውን ማህበራዊ ተቋማት እንዲገነባላቸው ነው ማለት ነው ዋናው ዓላማ። ያ ማለት እነዚህ ድሃ ማህበረሰቦች የጤና ተቋማት እንዲገነቡላቸው፣ ትምህርት ቤቶችና አነስተኛ መሰረተ ልማቶች እንዲገነቡላቸው ተጨማሪ 29% ለከተማው ፈንድ ያደርጋል ማለት ነው። የፖሊሲው የትኩረት ማዕከል የከተማን ገጽታ በማስዋብና የተጠቃሚዎቿን ገቢ በማሻሻል ከድህነት ማላቀቅ ነው። በመሆኑም ይህንን እድል በአግባቡ መጠቀም ያለውን ፋይዳ ኃላፊዋ ያስረዳሉ። ምግብ ዋስትና ወደ ከተማችን ሲገባ እጅግ 2 ጥቅሞች አሉት። አንደኛ ይዞት የሚገባው ፋይናንስ፣ በጣም ብዙ ፋይናንስ አለ ሊያለማ የሚችል ልማት ልናለማበት የምንችል ሰውን በቀጥታ እንረዳለን። በተጨማሪ ደግሞ ገንዘብ ወደ ከተማ ጭምር ይገባንና ይሄንን ጉልበቱንም ገንዘቡንም አፕሮፕሬት ተጠቅመነ ውጤታማ የሆነ ስራ ሰርተነ ህብረተሰባችንንም ከተማችንንም ልንጠቅም ይገባንና እነዚህን ሴፍትኔት ተጠቃሚዎች ሀብቶቻችን ናቸው ብሎ በአግባቡ ተገንዝቦ እነሱን በመደገፍ በማበረታታት ሀሳብም ለኛም ጭምር በመስጠት ከጎናችን ሆኖ ሁሉም ሰው እኛ ስራ እንሰራለን፣ ምድርም ደግሞ ፍሬ ታፈራለችና በዚህ መንገድ ድጋፍ እንዲደረግልን፣ ክትትል እንዲደረግልን ለከተማ አስተዳደሩ መልእክት ማስተላለፍ እንፈልጋለን። ይህ የከተሞች ልማታዊ ሴፍትኔት ፖሊሲ የጊዜ ቆይታው አጭር ነው። ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ ነውና ነገሩ። ያለችንን ውስን ጊዜ ከስካሁኑ በላቀ መንገድ በመጠቀም ውብ የከተማ ገጽታና የተሻለ ህይወት ምዕራፍ እንዲኖር ኃላፊነታችንን እንወጣ መልእክታችን ነው። ተጠቅመው ሊጠቅሙ ጠጠር እንዲጥሉ መስራት የቻሉ ቤታቸው ለዋሉ
መቆም ሳይከብዳቸው በቁጭት ለኖሩ በአስቸጋሪ ኑሮ ሳይተኙ ላደሩ ከጉንብስ አቅንቶ ዓይንን የሚከፍት የመለወጥ ቀንዲል ልማት ነው ሴፍቲኔት